ሲኦል ውስጥ ነው የገባሁት እንጂ ስራ ውስጥ አይደለም ያለው ማይናማር የሚባል ቦታ ላይ ነኝ ታናሽይቷ እዛ ስቃይ ውስጥ መግባቷ ሲሰማ ጭንቅላቷ ተነክቶ አሁን ገዳም ነው ይዟት ያሉት ሴት ልጅ እንኳን ማጸለይ ነው ቶርች የሚያደርጉት በዛ ላይ ጓደኛ ከጓደኛ ቶርች እንዲደራረግ ከዛም አልፎ ራስን በራስ ቶርች እንድታረግ ነው ሲያረጉ የነበረው ተስፋ ቆራጪ ነው እንዳጠብቂኝ በህይወት አልመጣም ነበር የሚለኝ ምንም አይነት በህይወት አልመጣም መመለስ የሚባል ነገር የለም ከአራት ቀን በኋላ ግን ለሌላ ድርጅት ተሸጠ ማለት ነው 130 ልጆች ወደ ኢትዮጵያ ገብተው የለ አሁን ሰዓት እዛ ያሉት በጣም ችግር ውስጥ ነው ያሉት ስቅላትም አለ በቃ የተዘጋጀ ግርግዳ ላይ የታሰረ መስቀያዎች አሉ እጂ እንደዚህና እንደዚህ ሁለቱም እጂዎች ሊሰቀላሉ መቀመጥ አትችልም አዛና ብሎ የሰደኝ ልጅ ዳዊት ደምሴ በቀለ ይባላል የደላላው ስም ማለት ነው ልጅ ያልፍለታል ብሎ ቤቱን ሽጦ መሬቱን ሽጦ ሁሉ ይላካል ያለው ንብረት ሽጦ ቡና ከነስሩ ሽጠው የላኩ ሰዎች አሉ እስር ቤት አስገብተው ዳርክሩም ቶርች አረጉኝ ተደበደብኩኝ ለ3 ቀን ምናምን ምግብ የለም በጣም ስቃይ ነበር እያገላበጡ ደበደቡኝ ቶርች አረጉኝ መንግስት አካላት ባለስልጣኖቻችን ጆሮአቸውን ሰጥቶ ይገባል ሊንቁን አይገባም ሊሰሙን ይገባል ስደት አስከፊ እንደሆነ የብዙዎች ልብ ቢያምንም የዛሬም ብሎ ጥርሱን ነክሶ ለፍቶ ለመለወጥ ቤተሰቡን ለማገዝ ብሎ እንጂ ማንንም ቢሆን የማያባራ ስቃይና መከራ ለመቀበል የወጣትነት ጉልበቱን ለባርነት አሳልፎ የሚሰጥ የለም በሰላም እጦት የተፈተነ የለፋውም የተበተነበት ተምሮ ስራ ለማግኘት ብዙ የለፋ የልባቱን ያክል አልሆነ ያለው ደሞዙ ከወር አላደርስ ብሎት የተማረረ ብዙ ወጣት ስደትን አማራጭ አድርጓል በሌላም መልኩ በአጉል ተስፋና ምኞት አሊያም በደላሎችና ህገወጥ አዛዋሪዎች የማይጨበጥ ቃል ተታሎ ገንዘቡን አፍሶ ያልፍልኛል ብሎ ወደ ስደት የገባ ምልፍ ነው ታዲያ በደላሎች ተታለው ህይወታቸውን ለመቀየር ከሀገር ይወጡ እንዳሰቡት ሳይሆን የማይወጡት ቅርቃር ገብተው በርካታ ስቃይ የሚያሳልፉ ኢትዮጵያውያን ድምጽ ከተለያዩ አካባቢዎች ይሰማል የበርካታ ኢትዮጵያውያን ሰርቶ የመለወጥ ተስፋ ቀብራ ካስቀረችና የወጣቶቹ የድረሱልን ድምጽ ጎልቶ ከሚሰማባቸው ሀገራት አንዷ ማይናማር ነች ማይናማር በደቡብ ምስራቅ እስያ የምትገኝ ሀገር ስትሆን ሀገሪቱን ህንድ ቻይና ታይላንድ ታኦስ እና ባንግላዴሽ ያዋስኗታል 55 ሚሊዮን የሚጠጋ ህዝብ ያላት ማይናማር በወታደራዊ አገዛዝና በጎሳ ግጭቶች ለ10 ዓመታት የዘለቀ የፖለቲካ አለመረጋጋት አሳልፋለች እንደ አውሮፓውያን አቆጣጠር በ2021 የሀገሪቱ ወታደሮች መፈንቅለ መንግስት በማድረግ የተመረጠውን መንግስት ከገለበጡ በኋላ ሀገሪቱ ቀጣይነት ያለው የፖለቲካ ብጥብጥና የሰብአዊ መብት ቀውስ ውስጥ ተዘፍቃለች አሁን ላይ ወታደራዊ አመራሩ ተቆጣጥሮ የሚገኘው 21% የሚሆነውን የሀገሪቱ ክፍል ብቻ ሲሆን ሌላው አካባቢ በልዩ ልዩ ታጣቂዎች የተያዘ ነው ማይናማር የብዙዎች ተስፋ የተቀበረባት ሀገር እኔ የርኩት በደላላ በኩል የርኩት ደላላውን ደግሞ በሹፍርና ነበር ወደዛ ይላከኝ በዛም ካምፓኒ ውስጥ እህቴ ትሰራለች እህቴም ደግሞ ልክ ባንኮክ እንደደረሳችሁ ትቀበላለች ወደ ካምፓኒ ትገባለ ነበር ያለኝ በሹፍርና ህይወት ነበር በሹፍርና ህይወት ስተዳደር ነበርና ከዚህም ሲወስዱኝ በሹፍርና ህይወት እዛም በሹፍርና እንደመሰራ ነው እና ደላላ ነው ይወሰደኝ ደላላውን ያገናኘኝ ሰው አለ ደላላው ዳዊት ይባላል በፎቶ አላቀውም ነበር በስም ማማቀው ያለው ነገር እዛ ሄጄ ታይላንድ እንደምሄድና ታይላንድ ላይ በሹፍርና እንደመሰራ ነው ያነጋገረኝ ሁሉን ነገር የጨረስነውና እና እኔ ከዚህ እዛ ሲሄድና እዚህ የተባልኩን ነገር ፈጽሞ አይገናኝም ሲሄድ ያው የሰማው በጓደኞቹ ነው ያለው ነገር እዛ ቦታ ላይ ይሄድል የመጣለት በጓደኞቹ ነው የዛም ደላላለች ሴት ናት ደላላዋ እና ጥሩ ስራ እንደሆነና የታይፕ ስራ እንደሆነ ነው እምናቀውኛ የትምህርት ማስረጃው ተፈለገ የትምህርት ማስረጃውን አቀረበ ኢንተርቪው ኦንላይን በእንግሊዘኛ አደረጓቸው ሌሎችም ከሱ ጋር የነበሩ ልጆች ነበሩ ተደረጉ የኮሮና ምርመራ ተደረገ
የቢጫ ወባ ክትባት ወሰዱ ምናሉ። ከዛም በኋላ ማረፊያ ሆቴል ብለው የሆቴል እንደገና ማለት ነው እሱን አመጡላቸው የሚያርፉበት ተብሎ ማለት ነው። የአየር ትኬት ተቆርጦ መጣ። በቃ ህጋዊ ነው ብለን ነው እኛ እዛ ጋር እኛ የተሸወርነው። አንደኛ ካምፓኒ ማን ነው? እንደገና የስራ ውልስ አለ ወይ? አሁን እኛ ዝም ብለን በአፋችን ጠይቀናል። ይታወቃል ወይ? ኤምባሲ ያውቀዋል? ውጭ ጉዳይ ሚኒስቴር ያውቃል ወይ ይሄን ነገር ብለን ስንል አዎ በመንግስት የታወቀ ነው፣ ህጋዊ ነው፣ ውጭ ጉዳይ ሚኒስቴር ያውቃል፣ ኤምባሲው ያውቃል ብላ ነው ያለችን። ሲሄድ የኮምፒውተር ስራ ወይ የሆነ አንዳንድ ቦታ ላይ በኮምፒውተር እውቀት የሚፈልግና ኮሙኒኬሽን ስኪል የሚፈልግ ቦታ ላይ ልትሰራ ትችላለህ። ሱፐር ማርኬት ብትሄድም ይሄን ነገር ይፈልጋል። ካሽ ሬጂስተር መቁረጥ፣ እነዚህ ሁሉ በኮምፒውተር ጋር የተገናኙ ነገሮች ስለሆኑ በደንብ ማወቅ ተፈልጎ ነው። ስለዚህ የምትመደበት አይታወቅም የሚል ነገር ነው ያው የተወያየ ነው። ከዛ በኋላ ነው እንግዲህ እሱም ወስኖ ሄደው ሲሄድ በደላላ ነው የሄድኩት። እዛ ከደረስኩ በኋላ እዚህ ያለው ደላላ ተው በቃ ተመለስ ብሎኝ ነበር። የሆነ ሳለ እዚህ ወደ ሌላ ሀገር ልካቸዋለሁ ወይ ደግሞ ብራችሁ መልስላቸዋለሁ አለ ብሎን ነበር። ከዛ በኋላ ግን እዚሁ ኢትዮጵያዊ ነው ዳዊት የሚባል እዛ ውስጥ በደላላነት የሚሰራ እሱ ነው እኔና አንድ ጓደኛ የነበረ ፏድ የሚባል ከሱ ጋር ወደሱ የጠራ እዛ ና ብሎ የወሰደኝ ልጅ ዳዊት ደምሴ በቀለ ይባላል። የደላላው ስም ማለት ነው። በሱ በኩል ነውና እዚህም የተገናኘ ነው። እሱም በሚያውቁት ልጆች ነው። አንዲት እህት ነበረችና ቤዛ ትባላለች። እሷ ናት ያገናኘችን። እሷንም በሌላ ስራ ወስድሻለሁ ብሏት ነው እንደኔው እስካም አድርጎ አጭበርብሯት ነበረ ማለት ነው። እሷ የምታውቀው ነገር የለምና በዛ መንገድ ነው። በቴሌግራም በድምጽ ብቻ ሲያወራኝ ነበረ። በሰዓቱ ፎቶውን አላቅም ነበረ። በድምጽ ያለውን ነገር ሁሉን ነገር አውርቶ ሁሉን ነገር ጨርሶ ነው እዛ ድረስ ይወሰደኝ። በዛን ቀን እኔ በተለያየ ስልክ ነበር ሲደወልልኝ የነበረ ወደዛ እንዳትሻገሩ ምናምን እያሉ ማለት ነው። እሱ ግን አይ ሰው እኮ ወደዛ እንዳትሻገሩ እያለን ነው። እንዴት ነው ወደዛ የምንሻገር? ሰው እየከለከለን ነው። ለምን ሰው ታማክራላችሁ? ሰው መቼም እኮ ጥሩ ቦታ ጥሩ ነው አይዳችሁም። እኔ መጥፎ ቦታ ቢሆን እንዴት አንድ አመት ቆያለሁ እናንተንስ እንዴት ጠራለሁ በማለት ነው እኛ ወደዛ የጠራ። ትናንትና መጥቶ ነበር። በአጋጣሚ ሳናገኘው አመለጠን እንጂ ልናስይዘው ነበር። አሁን ደላላዎች አመለጡ። አሁን መንግስት ጥንቃቄ ቢያደርግ ነው ደላላዎች ከዚህ እዛ ሆኖ ልጆችን እየሰበሰቡ እዛ ሲያስገቡ ነበሩ። አሁን ትናንት አንዱ አምልጧል። ገና እንደገባ ሩጦ ነው ያመለጠው። ወላጅ ምናምን ሲደርስ እሱ ሄዷል። ቢፈለግ ቢባል የለም እዛው ይዞ ለመጮህ ነበር። ፖሊስ እንዲመጣ ሊደረግ ነበር እና አመለጠ። ያለው ነገር በሚገርም ሁኔታ በጣም በፍጥነት ነው የሆነው። እንደ እሱ ሲጀምረው እንደዚህ አይነት ነገር አለ ጓደኞቼ እንደዚህ ብለዋል እና አንዲት ሴት ናት የምትልክለት ቮይሶች አሉ መልእክቶች ትልክለታለች እና አሳማኝ ነው። ማጭበርበርም አይነት ነገር የላትም አፏ ላይ ማለት ነውና በሳምንት ልዩነት ውስጥ ነው መጥቶልሃል በቃ ተመርጣሃል ያለው ታይፕ ፈተና እዛ ኢንተርቪው ላድርግሃለው ቤት ውስጥ ቤታችን ላይ ኢንተርቪው አደረገው። ታይፕ በደቂቃ እንደዚህ እንትን ሲል ደቂቃውን ፎቶ አንስተን ቀርጾ ነው ይላከላቸው። ኢንተርቪው አድርገውታል። እዛም ቤቱ ነው እሱ በስልክ በምንም እና በጣም በፈጣን በአንድ ሳምንት ውስጥ ማለት ነው ተሳክቶልሃል ብሎ የተመረጠው ማለት ነው። እዛ ስደርስ ታይላንድ ወሰዱኝ። ከታይላንድ በመኪና ወደ 700 ምናምን ኪሎ ሜትር የሚሆን ቦታ ላይ ነው ወሰዱኝ። ከዛ ሜሶት የሚባል ቦታ አሳደሩኝ። ከሜሶት ጠዋት እስከ ሜሶት እስተማደር ድረስ ደላላው ሲያወራኝ ነበር። ሜሶት ካደርኩ በኋላ ጠዋት በመኪና መተው በአምስት መኪና ቀይረው በአምስት መኪና ነው እዛ ድረስ የሄድኩት። መጀመሪያ የሄድኩት ወደ ከታይላንድ ወደ ላኦስ የሚባል ሀገር ለመሄድ ሙከራ አድርገን ነበር። ምክንያቱም ደላላው ከዚህ ኮንታክት ያደረገን ሰውዬ ወደ ላኦስ ነው አለኝ። ከዛ ባስ ይዘን ወደ ላኦስ ለመሄድ ቻንጊሲ ኢሚግሬሽን የሚባል ቦታ ሄድን። እዛ ከሄድን በኋላ ግን ሰውዬው ሊመጣ አልቻለም። መጥቶ ሊቀበለን አልቻለም። ዛሬ ነገ እያለ
ሲቆይብን እኛም ደግሞ የመመለሻ ጊዜያችን እየቀረበ ሲሄድ ትተነው ሄድን። ወደ ኋላ ተመለስን። ወደ ኋላ ከተመለስን በኋላ ሌላ ደላላ አገናኘንና እዚህ ደላላ ያለው ምንም ወደዛ አትመለሱ፣ አሪፍ ስራ ነው፣ የካምፓኒ ስራ ነው የምንሰራ ብሎ ወደ ማይናማር ጠራ። ወደ ማይናማር ሲገባ ከዚህ እስከ መቀሌ የሚሆን በመኪና ሄጄ ያለው ይሄ ነገር ትንሽ ደስ አላለኝም ማለት ሶ ከዚህ እስከ መቀሌ 700 ምናምንና ካርታ ላይ ምናምን ለማየት ሞከርን። ማይናማር ወደዚህ ከሄደ ማይናማር፣ ወደዛ ከሄደ ካምቦዲያ፣ ወደዛ ከሄደ ላኦስ፣ ታይላንድ ነው የወረደው። ባንኮክ ነው የሚወርዱት ሁሉም ከዚህ የሚሄዱት ባንኮክ ይወርዱና ከባንኮክ በመኪና ነው ትሪት ተደርጎላቸው ያው የሚሄዱት። ከዛ በኋላ ቅርጹ የሚቀየረው ሜሶትን ካለፉ በኋላ ማስገዳጅ ነገሩ ስምጥ እንደሆነ መውጣት የማይቻልበት ቦታ እንደሆነ የሚገባው የዛ ጊዜ ነውና ትንሽ እንደ አይነት ነገር ነገረኝ። ከገባ በኋላ ግን እንዳትጨነቅ ነው ያለው። ታይላንድ ገባሁ ብሎኛል። ከዛ ማይናማር እንደገባ በሁለተኛው ቀን በሰው ስልክ ነው ደወለልኝ። እዛ በጓደኞቹ ስልክ ደወለልኝ። በቃ ያኔ ያለሁበት አሁን ታይላንድ አይደለም እዚህ ቦታ ነኝ፣ እንዲህ አይነት ቦታ ነኝ ያለሁትና እንዲህ አይነት ነገር ነው። ስልኬን ተቀምጫለሁ፣ ፓስፖርቴንም ቀምተውኛል፣ እጄ ላይ ምንም ነገር የለም። ምደውልልሽ በሰው ስልክ ነው እንዳታስቢ፣ በቃ እስቲል በቃ ልጆቹንም አሳድጊ አይነት ነገር ነው። በቃ ተስፋ ቆርጦ ማለት ነው። ያለሁበት ሁኔታ ጥሩ ቦታ አይደለም። ቦታው እጅግ አይደለም ለሰው ልጅ አውሬ ራሱ ለመኖር እኔ እንጃ። በጣም በቃ የሌለ ተራራ ውስጥ ተራራ ወደታይ ተቆፍሮ እዛ ውስጥ ቤት ተሰርቶ በአንድ በኩል ብቻ ነው መግቢያ ያለውና ግቢው በቃ ግራ ቀኝ ስታይ ተራራ ነው፣ ወደ ላይ ስታይ ሰማይ ብቻ ነው የሚታይ። ልጆቹ ይሄን ሁኔታ ሲያዩ ወዲያው ለኛ ነው ያሳወቁት። ለኛ ሲያሳውቁን ተራራጥን የላከችው ደላላ ሴት ነበረች። አጋጣሚ ሴትዮዋን እስከ ቤቷ ድረስም ሄድን አነጋገርናት። ምን አይነት ስራ ውስጥ ነው ልጆቹ እንዲገቡ ያደረግሽው? ምንድነው ይሄ ብለን ስንል አይ ኖርማል ነው ይሄ ወንዶች ልጆች መስራት የሚችሉ ስራ ነው ያለችንና እኛ አንፈልግም፣ በቃ ገንዘባችንን ይቅር ልጆቻችንን አስመልሽልን አላት። እባካችሁን 3 ወር ብቻ ታገሱን የሚል አይነት መልስ ሰጠችን። እኛም ልጆቹን እዛ ያረጋጋናቸው 3 ወሩ ሲደርስ መጨረሻ ላይ ካድች ቃልዋ ማለት ነው። ስትክድ ቀጥታ ሴትዮዋን ወደ መክሰስ ሄድን። ሴትዮዋ አሁን ኦሬዲ ፍርድ አሰጣጥ ደረጃ ላይ ደርሷል እና ዛሬ መጨረሻ ቀጠሮ ነው። ከቀረብን በኋላ አንዳንደኛ አቃቤ ሕግ እኛን ምስክር አድርጎ የከሰሳትን ክስ በ6 ነገር ነበር የተከሰሰችው። ከ6ቱ ክስ ውስጥ ልጆች መላኳ ወንጀል እንደሆነ ፍርድ ቤቱ ይሄንን ዛሬ አብስሯል። ጓደኛ ካላችሁ የሚመጣ ሰው ካላችሁ $2000 ይሰጣችኋል። የምታውቁትን ሰው ጥሩ ነው የሚሉ ሁሉም ካምፓኒ እንደዛ ይላል። በእርግጥም ደግሞ ሰው ካስመጣ ያሉትን ይሰጣሉ። $2000 $1000 ለሚመጣ ሰው የሚሰጥ ነው። 1000 ደግሞ ለራሱ የሚወስደው ነው። ወደ 53 ልጆች አንድ ቤት ውስጥ ነው የሚያስገቡ። 53 ልጆች አንድ ቤት ውስጥ ነው። እንደዚህ ተደራራቢ አልጋ ነገር አለ። በዛ ላይ በቃ የሌለ ጽዳት የለው ምን የለው ውሃ የለ። በቃ እዛው ጋር ሁሉ ነገር በቃ የሚያስጠላ ነው። የዶላር ማጭበርበር ስራ ወይንም ደግሞ አንድን ሰው ራሳቸው ስክሪፕት ይሰጡሃል። ከዛ ያንን አንበበ በዛ መልኩ አንድን ሰው አውርተ እንዴት ገንዘብ ማስገባት እንደሚችል አሁን ፋይንደር አለ። የመጀመሪያ ደረጃ ስልክ ቲክቶክ ላይ የሚቀበል ሰው ማለት ነው። ከቲክቶክ ላይ ስልክ ከተቀበለው ከዛ ወደ ዋትስአፕ ወደ ቻት የሚያደርጉት ሰዎች ይሰጣል። ዋትስአፕ ቻት የሚያደርጉት ግን ቻት አድርጎ ከስተምሮ አሳምኖ አካውንቱን ካስከፈቱ በኋላ ደግሞ ሌላ ሰው አለ መጥቶ የሚጨርሰው ብር እንዲያስገባ የሚያደርግ ከቻይናዎች። ልክ ከቻይናው ጀርባ ደግሞ አለ ሌላ ከስተምሮ ኦርደሩን አሁን ለምሳሌ አማዞን የሚባል 60 ኦርደሮች አሉ። 60 ኦርደሩን ምን ያክል ኦርደር እንደሄደ ቁልፍ የሚያደርግበት ቁልፍ ማለት አካውንት ብር ካላስገባ ወደ ኦርደሩ የማይጨምርበት ማለት ነው። በቃ ስክሪፕት ጻፍ ተብሎ ይሰጣል። ስክሪፕቱም ደግሞ ሰዓት ተሰጥቶ ነው የሚጽፈው ፒሲ ላይ ማለት ነው። 2 ሰዓት ውስጥ ጽፈህ ካልጨረስክ እሱም ወደ ቅጣት ነው። እረፍት የለም።
ለእንቅልፍ ሰዓት እንኳን የለም። እንቅልፍ ሰዓት የምታስብ በቃ የሆነ ነገር ደቂቃ ካሳለፍክ ሌላ ግርፋት አለ፣ ሌላ ስቃይ አለ፣ እንደገና ተጨማሪ ሰዓት ይቀጥዋል። በተደጋጋሚ አሁን እኛ 24 ሰዓት የሰራንበት ቀን አለ። የሳምንት ታርጌት አለ። ታርጌት ማለት በየ3 ቀኑ ዊዝድሮ ማድረግ አለበት ትባላለህ። ዊዝድሮ በየ3 ቀኑ ሰውየውን አካውንት ካላስከፈትክ በ3 ቀን ውስጥ አንድ ሰው አሳምነ አካውንት መክፈት ካልቻልክ ወደ ቅጣት ትገባለህ። ወይ 30 ልትመታ ትችላለህ፣ ወይ 20 ልትመታ ትችላለህ። እሱ እንግዲህ ወይ በገመድም ሊሆን ይችላል፣ እሱ እንደደደ ነው፣ ወይ በዱላም ሊሆን ይችላል። አንዳንዴ በሁለተኛው እንደዚህ ካላደረክ ኤሌክትሪክ ሾክም ትደረጋለህ። እንደዛ እያለ ነው ቅጣቱ እየጨመረብህ የሚሄደው። በዛ ላይ ደግሞ አሁን ለምሳሌ በወር ታርጌት $10,000 ተሰጥቶ ይሆናል ለአንተ $10,000 አስገባ በወር ተብለህ ትሰጣለህ። እሺ ብለህ እንደምን ተማሙተህ 10,000 ብታስገባ ቀጣይ $20,000 ነው የምትደረገው። ወይ አንድ ጊዜ እንደምን ለፍቼ ልገላገል የምትለው ነገር አይደለም። ኦኬ ይሄ 10,000 አስገብቷል ይችላል በቃ $20,000 ይደረግበት ተብሎ ቀጣይ ወራዊ እንትን 20,000 ነው የሚደረገው። እንዲህ እያለ ነው የሚጨምረው። 20,000 ብታስገባ ወደ 30 ይቀየራል እንጂ የሆነ ዘላቂ ቁጭ የሚል ነገር አይደለም። በቃ አንተ ያን ለማስገባ ያን ማድረግ ካልቻል ቅጣት ነው በቃ የሚጠብቅ። እረፍት የለም፣ ለእንቅልፍ ሰዓት እንኳን የለም። እንቅልፍ ሰዓት የምታስብ በቃ የሆነ ነገር ደቂቃ ካሳለፍክ ሌላ ግርፋት አለ፣ ሌላ ስቃይ አለ፣ እንደገና ተጨማሪ ሰዓት ይቀጥዋል። በተደጋጋሚ አሁን እኛ 24 ሰዓት የሰራንበት ቀን አለ። የሚሰጥ ታርጌትና አንተ የምትሰራው እኩል አይመጣም። ለምሳሌ ዝም ብለህ ሄደህ እንደገባ በወር $10,000 መክፈል አለ፣ ማግኘት አለብህ፣ ማጨርበር አለብህ። ሰውዬው አንተ የምታወራው ሰውዬ ማስገባት አለብህ። በወር ውስጥ የምታጎራቸው ሰዎች ትባላለህ። ያን ነገር ማድረግ ሲያቅት ደግሞ እነሱ ቀጥታ ወደ ቅጣት ነው የሚገቡ። ምንም ሰውዬው ድሃ ቢሆን ብር እንኳን ባይኖረው ሰውዬው ብር አለው፣ ቢያጣ $100 አያጣም። አንተ ማሳመን ስላልቻልክ ነው የምትባለው። በዚህ ነው ቅጣቱ። እምቢ አልሰራም ብዬ ስል ወሰዱኝና እስር ቤት አስገብተው ዳርክሩም ቶርቻ አረጉኝ፣ ተደበደብኩኝ ለ3 ቀን ምናምን። ምግብ የለም፣ በጣም ስቃይ ነበረ። እያገላበጡ ደበደቡኝ፣ ቶርቻ አረጉኝ። ከዛ በኋላ በቃ ከዛ አስወጥተው ደግሞ አሳድረው እንደገና ለ14 ሰዓት ውሃ 20 ሊትር አሸክሞ አቆሙኝ። ከዛም ወስደው እንደገና ገረፉኝ። ያልተገረፈማ የለም፣ ጀርባው ያልተለጠለጠ የለም፣ ጀሪካን ያልተሸከመ ከነሱ መሃል የለም። በወገባቸው እንዲህ አንድ ጀሪካን ወጭንቅላት ተሸክመው አንድ ጀሪካን ወገባቸው ላይ አስረው በእግራቸው መሃል ነው ያንጠለጠሉት አሉ ሲቀጡ። ቅጣቱ በዱላም አለ፣ ኤሌክትሪክ ሾክ አለ፣ የተለያየ ቅጣቶች ነው አሉ። በቃ ስፖርትም አለ። ለ24 ሰዓት ጀሪካን ቆመ በቃ ማለት 11 ሰዓት ሄደ ስራ ገብተህ ጠዋት 2 ሰዓት ከስራ እስክትወጣ ድረስ ጀሪካን ተሸክመ ወይ ስፖርት እንዲቆም የተለያየ ታርጌቶች የቅጣት አይነቶች ነው የምትቀጣው። ስቅላትም አለ። በቃ የተዘጋጀ ግድግዳ ላይ የታሰረ መስቀያዎች አሉ። እጅ እንደዚህና እንደዚህ ሁለቱም እጆች እንዲሰቀላሉ። መቀመጥ አትችልም፣ ትቆማለህ። በቃ እንደ ቆንቆ ውለህ ታድራለህ። ስታወራ እንኳን ከነሱ ስክሪፕት ትንሽ ወጣ አካል ይታያል፣ ቻት ይታይና የሌለ ስቃይ ነው። በቃ ዳርክሩም ትታሰራለህ፣ ትደበደባለህ፣ ቶርች ነው። ኢቭን በቃ በጣም ያስጠላል። ሴት ልጅ እንኳን ማጸለይ ነው ቶርች የሚያደርጉት። በዛ ላይ ጓደኛ ከጓደኛ ቶርች እንዲደራረግ ከዛም አልፎ ራስን በራስ ቶርች እንድታረግ ነው ሲያረጉ የነበረው። እኔ መጀመሪያ እንደዛ አልሰራም አልቻልኩም ብዬ እንትን ያልኩት ቦታ እንደዛ ብዙ ስቃይ ካደረሰብኝ በኋላ ወደ ሌላ ካምፓኒ ሸጠኝ። መስከረም 12 አካባቢ ጨለማ ቤት ውስጥ ተይዞ እየተቀጠቀጠ በሰንሰለት ታስሮ ለ5 ቀን ከቤተሰብ ብር አስልክ ተብሎ አላስልክም፣ ቤተሰቦቼ ገንዘብ አላስወጣም የሚል አቋም ይዞ ጓጣ ገቡ ያሉ ልጆች ወደ 4 የሚጠጉት እናስልካለን ብለው ስልካቸው ተሰጥቷቸው ፕሮሚስ ተደርጎ እሱ ግን እዛው ላይ እየተመታ በመጨረሻው ቀን 4ኛው ቀን ላይ ያው ጠየቀ ማለት ነው። ቀጥታ ከሌሊቱ 6 ሰዓት ለኛ ደውሎ $5,000 ካላስገባህ እገልሃለሁ ተብያለሁ፣ እየተመታው ነው
ወንድሜ ያድነኝ፣ ወንድሞቼ ድረሱልኝ፣ ንብረታችሁን ቢሆን ሸጣችሁ ድረሱልኝ ምናምን ሲል እንግዲህ ጠንካራ በጣም የሚገርም አላማ ያለው አግሬሲቭ የሆነ ሰው በዛ ልክ ሲወርድ ተደነግጣለህ። ከዛ በቃ ተከፈለ ትወጣለህ ተብሎ አልወጣም። ከ4 ቀን በኋላ ግን ለሌላ ድርጅት ተሸጠ ማለት ነው። እኛ 5,000 ብር ከፈልን፣ $5,000 ከፈልን። እሱ ደግሞ ካምፓኒው $2,500 ለሌላ ሸጠው ማለት ነው። አሁን የምትሸጠው በተለያየ ምክንያት አለ። አሁን ለምሳሌ በስራ ደካማ ከሆንክ እሱ ካምፓኒው በአንተ ምክንያት መክሰር አይፈልግም። ወደ አንተ ያወጣው ገንዘብ አለ። ለዛ እሱ ማድረግ ያለበት አለመክሰር ብሎ አሰልጥኛለሁ፣ ይሄን አክል ወር እኔ ጋር ቆይቻለሁ ችሏል ብሎ ወደ ሌላ ካምፓኒ በ3,000 በ4,000 ይሸጣል። አንተ የሚገዛው ካምፓኒ አንተ ትችላለህ ተብዬ ነው የገዛ ብሎ ነው በመጨረሻ እንደ ማለት ቅጣቱ የሚጀምረው እዛ ላይ ነው። አንተ አትችልም፣ ያ ካምፓኒ ግን ሲሸጥ አሰልጥኛለሁ ሁሉም ነገር ይችላል ብሎ ነው የሚገዛ። በውድ ነው የምትገዛ። እኛ አሁን አብዛኞቹ መጀመሪያ አካባቢ እንደዛ ያለ ነበር ሲቀጣን የነበረ እኛ ካምፓኒ። እኔ እናንተን ለአንድ ሰው ያወጣሁትን ገንዘብ 4-5 ሰው አስመጣበት ነበር ከሀገሩ ይለን ነበር። እናንተ ትችላችኋል፣ በቃ ቻትም ላይ ምንም ነገር ለምዳችኋል ተብዬ ነው የገዛዋችሁ እያለ። በሁለተኛ መልኩ ደግሞ የምትሸጥበት ምክንያት ካምፓኒው ሌላ ሰው እያስመጣ ከሆነ አንተ ከዚህ ቦታ ማስለቀቅ ስለሚፈልግ አንተን ቦታ አስለቅቆ አንተን ሽጦ ያኛውን ሰው ያስመጣል። ምክንያቱም አንተን በውድ ከሸጠ አንተን በ4,000 ከሸጠ ሌላ ሰው ደግሞ ከሀገሩ በ1,000 ሊያስመጣ ስለሚችል 2 ወር ከምናምን ቆየውና ምንም አይነት ክፍያ 1 ብር ክፍያ የሚባል ነገር ያገኘውን ነገር የለም። በቃ እኔ ያየሁት እዛ ውስጥ ሰቆቃና ግርፋት መደብደብ ነው ያለው ነገር። ይሄን ነው የደረሰብኝ እንጂ ምንም ክፍያ ጋር የተሰጠኝ ነገር የለም። አንዲት እናት አንደኛው ልጃቸው ተምራ ከዩኒቨርሲቲ ወጣ ስራ አልነበራትም። ይሄ ስራ ሲባል ሄዳ ስራ ገባች። ታናሽ እህቷ እዛ ስቃይ ውስጥ መግባቷ ሲሰማ ጭንቅላቷ ተነክቶ አሁን ገዳም ይዟት ያሉት። ታናሽ እህቷ ገዳም ይዘው ነው ያሉት። አንደኛ ወላጅ ደግሞ አጋጣሚ ሞተር ሳይክል መቷቸው አዋሳ ነው የሚኖሩት። ልጃቸው ከዩኒቨርሲቲ ተመርቆ ወጥቶ በአመት ባልሞላ ጊዜ ውስጥ በዚህ ውስጥ የገባ መራመድ አይችሉም። በየቀኑ እያለቀሱ ነው ስልክ ደውሎ የሚያናግሩኝ ማለት ነው። የሚሰማ ነገር ይሄ ነው ብለህ የምታቆመው ነገር አይደለም። በተለይ ሴቶች ልጆች ደግሞ እዛ የሄዱባቸው እናቶች እንግዲህ እንዴት ብዬ ልንገራቸው ለመግለጽ ይቸገራለሁ። በጣም በሚያስቸግር በጣም በሚያሳዝን ሁኔታ ያልጋ ቁራኛ ሆኖ የቀሩ ሰዎች አሉ። አሁን አንድ ልጅ እንዲሁ እሱ ስራ ላይ ካለበት የተሻለ ስራ ተብሎ ተነስቶ ሄደ። እናቱ በሰሙ ቀን ፓራላይዝ ነው የሆኑት። አሁን አልጋ ላይ ቀርተዋል በድንጋጤ ማለት ነው። ልጄ ያልፍለታል ብሎ ቤቱን ሽጦ መሬቱን ሽጦ ሁሉ ይላካል። ያለውን ንብረት ሽጦ ቡና ከነስሩ ሽጠው የላኩ ሰዎች አሉ። በደቡብ አካባቢ እንደዚህ አይነት ቤተሰብ አሁን ቲኬት ልጆች ተቆርጦ ወደዚህ ለማስመለስ ራሱ በቃ ምንም ነገር እንደሌላቸው እንደ ነገር እንደ አይነት ታሪክ ሁሉ አለ ያለበት አለ። አሁን አንድ ልጅ ከወለጋ አካባቢ ነው የሄደው። ቤተሰቦቹ አባቱ ናቸው ያሉት፣ እናት የለውም አሉ። ቡና እግሩን ኮቴ የሚባል ነገር አለ። ያኔ ቡና ኮቴ ሽጦ ነው የላኩት ልጁ። አሁን በምናቸው ይመለሱት። እንደ ጉድ ነው ያለውና በጣም ፈተና ነው። እንቅስቃሴ ውጭ ጉዳይ ሚኒስቴር ሳደርግ የወዘሮ አበበችን ወይም የእናት አሊማ ስልክ ተሰጠኝ። ከእናት አሊማ ጋር በጋራ ተገናኝቼ ምን ብናደርግ ሚዲያ እንዴት ብናደርግ የተለያዩ እንቅስቃሴዎችን ማድረግ ጀመርን። ወደ ውጭ ጉዳይ ሚኒስቴር በቀጥታ ሄድ ነው። ውጭ ጉዳይ ሚኒስቴር ሄድኩኝ። መጀመሪያ ቀን ብቻዬን ነበር ሄድኩት። ከልጄ ጋር ሄዱ 2 ልጆች ቤተሰቦች ነበሩ። ከአዋሳ ነው እነሱን አስተርቻቸው አንድ ላይ ሄድን። ስንሄድ
የነበረው ሁኔታ አስረዳናቸው። ከኛም ቀድሞ ለካሰዎች ሄደው አመልክተው እንደነበር ውጭ ጉዳይ ሚኒስቴር አሳውቁን፣ ቆንስላ ጽሕፈት ቤት ማለት ነው። ከዛ አሳውቁን። ከዛም በኋላ ስንመላለስ መጨረሻ ላይ እንዲህ ለብቻ መጓዙ ከባድ ሆነብን። ተሰምነታችንም ያህል ሲሆንብን ልጆቻችንም ደግሞ እዛ ጋር ስቃይ ሲሆንባቸው የቤተሰቦቻቸውን ስልክ ለኔ መላክ ጀመሩ። የቤተሰቦቻቸውን ስልክ 18 ልጆች የቤተሰቦቻቸውን ስልክ ለኔ ስልኩ። ከዛ ለቤተሰቦቻቸው ደውዬ አዲስ አበባ ዙሪያ ያሉት ከሻሸመኔ ከሐዋሳ ተሰባስበው መጡ። ከመጡ በኋላ ተሰብሰብ ብለን 18 ቤተሰብ ውጭ ጉዳይ ሚኒስቴር ሄደን አሁን ቆንስላ ጽሕፈት ቤት ስንሄድ ለፌደራል ፖሊስ ደብዳቤ ሐሳብ ለፍትህ ሚኒስቴር እንዲጻፍ አደረግን። እንደዛ እያል እኔና ሁለት ሰዎችን ይሄን ጉዳይ እንድንከታተል እነዛ ወላጆች እኛን አሳይን አድርጎን ሄዱ። ከዛ እየተከታተልን ሁለቱ ወደ ኋላ ቀሩብኝ። አሁንም በቃ እኔ አንድም ቀን በቃ ሳላቋረጥ ሲከታተል ነበር። መጨረሻ ላይ ውጭ ጉዳይ ሚኒስቴር አንድ ቀን የተወሰኑ ወላጆችን አሰባስበን ጠራኋቸው፣ ነገርኳቸው። ያለው ሁኔታ ሳሳውቅ ሰብሰብ ብሎ መጡልኝ። እኛ ተሰባስበን ስንሄድ ሌላም ቲም ለካስ እንደኛ እንዲህ ሲቸገር የነበረ ቲም አንድ ላይ ተገናኘን። እዛ ቆንስላ ጽሕፈት ቤት አንድ ላይ ስንገናኝ ምንድነው ማይናማር ሁሉ ነው። በቃ ሰብሰብ ብለን እስቲ መፍትሄ እንፈልጋለን። እኛ እንደ ወላጅ የምናደርግ ነገር ካለም እንደ ወላጅ አንድ ነገር አድርገን መንግስት እዚህ ላይ እገዛ እንዲያደርግ መንግስትን ለመጠየቅ እንዲመቸን እንቀናጅ በቃ ወደሚለው ሄድን። በጋዜጣም በምንም ለማወጅ በጣም እንትን ብለናል፣ ለፍተናል። ብቻ በጣም እኛ ሮጠን የወጣ ነው። ከዛ ሮጠን ከወጣን ውስጥ ተመልሰን ይዘውን መልሰው ደብድበውን ከዛ በኋላ ነው ወታደሮች መጥተው ያስወጡን ማለት ነው። እዛ የነበርነው ልጆች ሁሉ ለመሮጥ ዝግጅት አድርገን ነበር። በተዘጋጀንበት መሰረት ሌሊት 8 ሰዓት ተኩል ሮጥ። ከሮጥን በኋላ ግን ሁላችንም ያዙን ከአንድ ሰው በስተቀር። ከተያዝን በኋላ ወደ እስር ቤት ወሰዱን፣ አሰሩን። ከሆነ ሰዓት በኋላ የሆነ ሌላ አካል መጣና ወደ ሀገራቸው የሚመለሱ ወደ ስራው እንዳይመለሱ አሉ። ወደ ሌላ ካምፕ ወሰዱን። ከካምፑም በኋላ ከ3 ቀን ቆይታ በኋላ ወደ ታይላንድ ወሰዱን። ወደ ታይላንድ ከሄድን በኋላም ደግሞ ያው ለአንድ ወር ያክል እዛ ቆይተናል። ያው መንግስታችንም አልመጣም ምንም መጥቶ ሊያየን የቻለ ሰው አልነበረም። በዛን ሰዓት ስንቆይ ሁሉም ሀገራት ከኛ ጋር ሄዶ ነበር። እኛ ጋር ኢትዮጵያኖች ብቻ ነበርን በቃ እዛ የቀርነው። በአንዳንዶቹ በ3 ቀን እዛ በገባነው በ3 ቀን ነው መጥቶ ያወጣቸው አብዛኞቻቸው። ሌሎቹ ደግሞ በሳምንትም በ2 ሳምንትም ምናምን እያሉ አውጥቷቸዋል። እኛ ከወጣን በኋላ ቆየን እዛ ታይላንድ ላይ። ሁሉም ሰው ሄዶ ኢትዮጵያኖች ብቻ በጣም እዛ ጋር ቆይተናል። በዛ ምክንያት የሚያወሩን ሰዎች እናንተ ከዚህ የወጡት ራሱ የሚቀበላቸውን ሰው አጥቶ ታይላንድ ነው ያሉ፣ እናንተ ከዚህ ማንም አይለቃችሁም እያሉ መከራችን እያበዙ ነው። አንድ በሉ እናንተ ቢያንስ አሁን ደህና ቦታ ነው ያላችሁ፣ ስለኛ ተጨነቁና አውሩ፣ እኛ ችላ ብለን ወይ ጥገኝነት እየጠየቃችሁ ይባላል፣ ብዙ ነገር ይባላል፣ እናንተ ለኛ አታስቡ እያሉ ያለቀሱ ነበር ሲያወሩ ነው ነበር። ተነሱ ወደ ሀገራችሁ ሂዱ ሲባል በቃ ህልም ይመስል ነበር ማለት። ከዛ ግቢ ወጥተን ራስ እውነት ነው ግን ትንሽ እዚህ አዝናንቶ እንዲመልሱ ይሆናል ምንልም ነበር። ወደዚህ ወደ ታይላንድ ተሻግረን በቃ በጣም እንትን ካልን በኋላ ነው በቃ ሁሉ ነገር እውነት እኛ ወተን የመጣ ነው። እኔ አሁን ያለው ትኬት የቆረጥ ነው የደርሶ መልስ ስለሆነ አመት ስላልሞላን ደርሶ መልስ በራሳችሁ ወይንም ደግሞ ሪፈንድ ያልሆነባችሁ የራሳችሁ ትኬት ካለ ተብሎ እዚህ ያንን ተመዝግበን ከዛ ውስጥ ወደ 76 ልጆች ባልሳሳት በቁጥር 76 ልጆች በራሳችን ትኬት ነው የመጣ ነው። ከ400 በላይ ልጆች በእጃችን የፓስፖርት ቁጥራቸውና ስም ዝርዝራቸው በእጃችን ነው የነበረው። ከነዛ ውስጥ እንግዲህ አሁን የተወሰኑ ልጆች ናቸው የመጡት። አስተያየትን አላየንም። እንግዲህ 130 ልጆች ወደ ኢትዮጵያ ገብተው የለ ከነዛ ውስጥ አላስተያየንም። እኛ የቱ ነው የመጣው የቱ አሁን ስም ዝርዝር ውስጥ የሌሉ ይመጡም አሉ። እንደመጡ ወዲያው
የሆነ ማረፊያ ቦታ ተዘጋጅቶላቸው እዛው ቁጭ ብሎ መንግስት የተወሰነ ነገር መግቧቸው ስልጠና ወስዶ 3 ቀን 4 ቀን 5 ቀን እዛ ቆይቶ ሪፍሬሽ ራሳቸውን አርገው ወደ ማህበረሰቡ እንዲቀላቀሉ መደረግ ነበረበት። ውጭ ጉዳይ ሄዳችሁ የኢትዮጵያ መንግስት ይርዳን ነው የሚሉት። ያው እኛ እነሱ አሁን ያለንበት ቦታ ላይ ከጠየቁ መንግስታችሁ ከጠየቀን ማንሰጥበት ምንም አይነት ምክንያት የለም። መንግስት ገና እስካሁን የናንተ መንግስት አልጠየቀንም ነው የሚሉት ያለው ማለት ነው። እዛ ያሉት ልጆች የሚለኝ እንደዛ ነውና መንግስት አሁን የኛ የኢትዮጵያ መንግስት ቢረዳና ቢጠይቅ ልጆቹን ቢያመጣ መንግስት ድጋፍ የሚያስፈልገን አንደኛ ዜጎቼ ወደ ሀገር ይመለሱልኝ የሚለውን ጥያቄ ማቅረብ ያስፈልጋል። አንድ ሁለተኛ ደግሞ በታይላንድ መንግስት በኩል የዲፕሎማሲ ስራ ተሰርቶ ልጆቻችን ወደዛ ገብቶ ሳይቆዩ እብን መንግስት እንኳን ለኔ ይከብደኛል የሚል አይነት ከሆነ ድጋፍ ካጣ የሚችል ቤተሰብ የራሱን ልጅ ወጪ ከበር አድርጎ መውሰድ የሚችልበት ሁኔታ እንኳን ቢመጣ ይሄ ቲም ቀላል አይደለም። ይሄ ግሩፕ በጣም መስዋዕት ከፍሏል። በጣም ደክሟል። ለነሱ በጣም ዝናብ ብርድ ፀሐይ ሳይል በጣም መስዋዕት ከፍለዋል። እነሱ ማመስገን እፈልጋለሁ በጣም ማለት ነው። አሁንም ኢትዮጵያን መንግስት እናመሰግናለን። ይሄም የሆነው በእነሱ ነው። ከዚህም በኋላ በእነሱ ኃይልና በእነሱ ነው መጨረሻው ኢትዮጵያም እንዲገቡልን ድጋሚ ምን ጠይቀው ውጭ ጉዳይ ሚኒስቴር በተደጋጋሚ ሄደናል። ከመጀመሪያ ደስ የሚለውን ነገር መናገር ፈልጋለሁ። የእንግዳ አቀባበል እና ደግሞ ባለ ጉዳይ የሚያናግሩበት መንገድ ከአንዳንድ በር ላይ ካሉ ሰዎች ውጪ ያለው ነገር በጣም ጥሩ ነው። አምባሳደር ሲራጅ በሄድንበት ቀን በሙሉ እኛን ለማናገር እንዲሁም መልስ ለመስጠት አለመታከታቸውን ሳላደንቅ አላልፍም። ውጪም ዋናው ውጭ ጉዳይ ሚኒስቴርም ስንሄድ ቆንጽላውና ያነሳውት እዛም ሆ ብለን ፖስተር አሰርተን ስንሄድ 4 ዳይሬክተሮች ወጥተው ተወካዮችን እኔን እና ታሊማን እና አንድ ከሻሸመኔ የመጡ አባትን አስገብተው ጥያቄያችንን ተቀብለው ይሄ ይደረጋል የሚል ምልልስ አድርገን ነበር። የተባለው ያህል ፍጥነት ግን አልነበረ። ከዛ ግን ምን መረዳት ያስችላል ምን እንደከበዳቸው ስንጠይቃቸው ምንድነው ያቃታችሁ ስንል የኛ ልጆች ያሉት አርሚ እጅ መሆኑን በመንግስት እጅ አለመሆኑ ጉዳዩን ከባድ አድርጎታል። አንደኛው ጉዳዩ ከባድ እንዲሆን፣ ሁለተኛው የኛ ሀገር መንግስት በሁለቱም ቦታ ላይ ኤምባሲ አለመኖሩ ሌላ ከባድ አድርጎታል። ሶስተኛው እኛ በታመምነው ልክ ወይኛ በያዝነው ልክ ጉዳዩን ትኩረት አለመስጠት ነገሩ እንዲዘገይ የከፈቱት ክፍተት አለ ብዬ ነው ማምነውና በሶስት እንዲሁ በግርድፉ እንደዚህ ያልተደረገም ለማለት አልችልም። because ሁሉንም ነገር ማየት ያስፈልጋል። በየርክበት ሰዓት በፈገግታና በእንትን ተደጋጋሚ ሐሳብ ያወራ መቀበል በራሱ ሆስፒታሊቲ ትልቅ ግብአት ነውና ለሱ ቴንኪው እንላለን። መውቀስ ላለብን ደግሞ እንወቅሳለን። በጣም ህመሙ እኛ ስለባሰብን ልጆቻችን ስለቸኮሉ እኛ በፈለግነው ልክ መሮጥ አለመቻላቸው ብዙዎቻችንን አስቀይሞናል። እኔ እንደተሸወድኩት አትሸወዱ። እኔ እጅግ ቆም ብዬ ባስተውል ኖሮ ቆም ብዬ ባስብበት ኖሮ እዚህ ችግር ውስጥ ባልገባው ባንድም በሌላ ማስመሰለው ከሚበሉ ደላሎች ተቆጠቡ። ስለዚህ አሁን የኛ ችግር ለመንግስት እንድታቀርቡልን እንድጠይቁልን የምንፈልገው የሀገራችን መንግስትም ተወካዮቻችን ውጭ ጉዳይ ሚኒስቴር የሚመለከታቸው ኒውዴሊ ያሉትን የታይላንድ መንግስትን አነጋግረውልን በታይላንድ መንግስት በኩል ልጆቻችን ከማይናማር እንዲወጡ ይደረግልን ነው። ባለፈው የታይላንድ መንግስት መግለጫ አውጥቷል። እኛ የዛ ሀገር ሚዲያ በቃ ቁጭ ብለን በኢንተርኔት እንደገና እያወረድን ወደ እንግሊዝኛ እያስቀየርን ነው የምንከታተለው። መግለጫ አውጥቷል የታይላንድ መንግስት ምን ብሎ ሀገራቶች ዜጎቻቸውን ካልወሰዱ
ካሁን በኋላ በማይነመር ድንበር በኩል የሚወጡትን ማንኛውንም ዜጋ አላስተናግድ አፍሪካ ያለው እንደው ለይተው ማንኛውንም አፍሪካዊ አላስተናግድም የሚል መልእክት አስተላልፈዋል ማለት ነው። ይሄ ማስጠንቀቂያ ነው። ስለዚህ ይሄን እየተሰማ ዝም ሊባል አይገባም። የልጆቻችን ጉዳይ ለኛ በጣም ቃጠሎ ነው። በጣም ከባድ ችግር ነው። ለሀገርንም የሚጎዳ ነገር ነው። ይሄ አንደኛ የተማሩ ልጆች ናቸው። ሀገር ብዙ ወጪ ያወጣባቸዋለች። ከተለያዩ ዩኒቨርሲቲ የተመረቁ ናቸው። ሌክቸረሮች ናቸው። ዶክተር ሁሉ አለበት እዛ ውስጥ የሚገርም ታሪክ ሜዲካል ዶክተር እዛ ውስጥ አለ። አሁን ልጅ ያለበት ቦታ ነው ያለው። አጋጣሚ ደግሞ ስሙን መጥቀስ አልፈልግም። እስከነስሙ እስከነመኖ ደንብ ማቆብ ዶክተር ጨምረን እዛ ውስጥ ያለውና ይሄ ለሀገርም ጉዳት ነው። ለሀገራችን ክብርም ጥሩ አይደለም። በዚህ ጉዳይ ላይ የመንግስት አካላት ባለስልጣኖቻችን ጆሮአቸውን ሊሰጡን ይገባል። ሊንቁን አይገባም። ሊሰሙን ይገባል። እየጨውን ነው፣ እየለመናቸው ነው፣ እየተመላለስ ነው፣ በራቸው እየቆመ ነው። ይሄን ሊሰሙን ይገባል፣ ሊሰማቸው ይገባል። የኛ ህመም እንደ ህመማቸው ሊሰማቸው ይገባል። ይሄንን መልእክት እንድታስተላልፉልን ነው ፈልገው። እነዛ የቀሩት ልጆች ላይ በቀል እያደረጉ ስለዚህ በቀሉን ቶሎ ከጃቸው አፈትልኮ ለማስወጣት አይምሯቸውን ሳይስቱ በነበራቸው ማንነት እንዲመለሱ ካስፈለገ አሁን ከተደረገው በላይ ሊለፋ ይገባል ብዬ አስባለሁ። በጣም ነው የሚያሳዝኑት። ውስጥ ኤክሲን ካምፓኒ ውስጥ ወደ 3 ልጆች አሉ። ዋልዋይ የሚባለው ካምፓኒ ውስጥ 26 ልጆች አሉና በጣም የሚያሳዝኑ እኛ ምናቃቸው አቴንድ ምናረጋቸው ያው ኬኬዋን ላይ በጣም ብዙ ሰዎች ክፍያ ስላለ ምናምን አንሄድም ያሉ ሰዎች አሉ። ቢሆንም ለነሱ ልንታገል ይገባል። እነሱ አንሄድም ስላሉ አይደለም ነገ ይቀየራሉ። እነዚህ ሆዳሞች ይቀየራሉ። ዛሬ ቢያባብሉ ነገ ይከለክለዋል። ዛሬ ቢያበሉ ነገ ብዙ ነገር ሊያረጉ ስለሚችሉ እነዛን ሰዎች አሳምነው ወደ ሀገር ማስገባትና ሀገራቸውን እንዲያገለግሉ የማድረግ ስራ የመንግስት ትልቁ ኃላፊነት ነው። የሚዲያም ኃላፊነት